እውነተኛው የአማራነት መንገድ በአርበኛ ዘመነ ካሴ ፎቶ መሸፈን ወይንስ ዓላማውን መከተል? በአሁኑ ሰዓት የአማራ ፋኖ ትግል በወሳኝ ምዕራፍ ላይ ይገኛል። በዚህ ትግል ውስጥ እንደ ፋኖ መሪና እንደ አማራው ምልክት የምናየው አርበኛ ዘመነ ካሴ የብዙዎቻችን የጽናት ተምሳሌት ነው። ሆኖም ግን እውነተኛ ደጋፊነትና ታጋይነት የሚለካው በመሪው ፎቶ መደበቅ ሳይሆን መሪው የነደፈውን ስትራቴጂና የቆመለትን ዓላማ በመረዳትና በተግባር በመተርጎም ነው። ፎቶ መለጠፍ ብቻውን ትግል አይደለም። በርካታ የማህበራዊ ሚዲያ ተጠቃሚዎችና አንዳንድ ወላዋይ አመራሮች የአርበኛ ዘመነ ካሴን ፎቶ በማድመቅ ጽሁፎችን ሲለጥፉ ይታያሉ። እርግጥ ነው መሪያችንን ማክበርና ማድነቅ ተገቢ ነው። ነገር ግን ጥንቃቄ ሊደረግበት የሚገባው ትልቅ ጉዳይ አለ። የጠላት ሰርጎ ገቦችና ተላላኪ ባንዳዎች የህዝቡን ስሜት ለመግዛትና በመካከላችን ጥርጣሬን ለመዝራት የዘመነ ካሴን ፎቶ እንደ መሸፈኛ ሲጠቀሙበት ይታያሉ። እውነተኛው ፋኖነትና ደጋፊነት የሚለካው በፎቶ ብዛት ሳይሆን መሪው በሚያስተላልፈው የፖለቲካ ንቃትና የትግል ዲሲፕሊን ነው። ዘመነ ካሴ ማለት ምን ማለት ነው? ለኛ አርበኛ ዘመነ ካሴ የአማራው የህልውና ምልክት ነው። የሱን መንገድ መከተል ማለት የሚከተሉትን እሴቶች መላበስ ማለት ነው። ጽኑ ዓላማ፣ የአማራ ህዝብ በቃኝ ብሎ ለነጻነት የጀመረውን ጉዞ ዳር ማድረስ፣ የሐሳብ ልዕልና፣ በጠላት ፕሮፓጋንዳ ሳይታለሉ የትግሉን ስትራቴጂ ጠንቅቆ ማወቅ፣ አንድነትና ታማኝነት፣ ከውስጥ ለሚመጡ ሰርጎ ገቦችና ባንዳዎች ቀዳዳ አለመስጠት፣ ባንዳዎችንና ሰርጎ ገቦችን ነቅቶ መጠበቅ፣ ጠላት ትግሉን ከውስጥ ለመቦርቦር የማይፈነቅለው ድንጋይ የለም። የዘመነ ካሴን ስም እየጠሩ ግን ትግሉን ወደ ኋላ የሚጎትቱት በመካከላችን መከፋፈልን የሚሰብኩና የጠላትን አጀንዳ የሚያስፈጽሙ ግለሰቦችን በንቃት መከታተል ይገባል። እውነተኛው መንገድ መሪያችን የቆመለትን የፍትህና የነጻነት መንገድ ሳይወላውሉ መከተል ብቻ ነው። በአጠቃላይ አርበኛ ዘመነ ካሴን የምንወደውና የምንከተለው የአማራን ህዝብ ክብር የሚያስመልስ ራዕይ ስላለው ነው። ስለዚህም ከፎቶዎችና ከውጫዊ ገጽታዎች በዘለለ እያንዳንዱ አማራና የፋኖ ደጋፊ የመሪውን የትግል ፍልስፍና በልቡ ሊያትም ይገባል። ትግላችን በምክንያትና በእውቀት ላይ የተመሰረተ ሲሆን ብቻ ድላችን ይፋጠናል። የአማራ ህዝብ ትግልና የአማራ ፋኖ ተጋድሎ አካሄድ ንስራዊና አንበሳዊ መሆን አለበት። የፖለቲካ ፈላስፋው ዣን ዣክ ሩሶ ሰው ነፃ ሆኖ ተወለደ፣ ነገር ግን በየቦታው በሰንሰለት ታስሯል ይላል። ዛሬ በአማራ ህዝብ ላይ የተጫነው ሰንሰለት መዋቅራዊ መገለል፣ መፈናቀልና ፍጹም ህልውናን የመንፈግ የዘር ማጥፋት አደጋ ነው። ይህንን ሰንሰለት ሰብሮ ለመውጣት የሚደረገው የአማራ ፋኖ ትግል ደግሞ መብትን የመለመን ሳይሆን የተፈጥሮ ማንነትን የማስከበር ፍልስፍና ነው። ቶማስ ጄፈርሰን በበኩሉ ግፍ ህግ በሚሆንበት ጊዜ እምቢተኝነት ግዴታ ይሆናል እንዳለው አድሏዊ አሰራሮችና የጥፋት አዋጆች ህግ ተብለው በህዝባችን ላይ ሲጫኑ እምቢተኝነት ምርጫ ሳይሆን ብቸኛው የህልውና ዋስትና ይሆናል። ለዚህም ነው የአማራ ፋኖ እምቢተኝነትን የመረጠው። ፍሬድሪክ ኒቼም ከጭራቆች ጋር የሚዋጋ ሁሉ ራሱ ጭራሽ ጭራቅ እንዳይሆን መጠንቀቅ አለበት የሚል ጥልቅ ማሳሰቢያ አለው። እኛ ንስራዊ እይታችንን የምንጠቀመው እዚህ ላይ ነው። የጠላቶቻችንን የዘር ጥላቻና የክፋት አዙሪት ውስጥ ሳንገባ ከፍ ብለን በማየት ስልታዊና ስነ ምግባራዊ ልዕልናን እንይዛለን። የፋኖ የንስር እይታ የዛሬውን መከራ ብቻ ሳይሆን ከፊታችን ያለውን የታሪክ ድልና ፍትሃዊ ማህበረሰብ አሻግሮ ይመለከታል። ጠላት ህዝባችንን በትናንሽ ሴራዎች ሊከፋፍል ሲሞክር፣ እኛ ግን ከፍታ ላይ ሆነን አንድነታችንን እናጸናለን። ታዋቂው የፖለቲካ ስትራቴጂስት ኒኮሎ ማኪያቬሊ ደግሞ የታጠቁ ነቢያት ሁሉ አሸንፈዋል፣ ያልታጠቁት ግን ጠፍተዋል ይላል። ይህ ማለት በፖለቲካው ዓለም ውስጥ ፍትህ ብቻዋን አትቆምም፣ የራሷ የሆነ ጉልበትና መከላከያ ያስፈልጋታል። አማራ ዛሬ የአንበሳ ግርማውን ይዞ መነሳት ያለበት ለዚህ ነው። መብታችን የሚከበረው በጠላቶቻችን ርህራሄ ሳይሆን እኛ በምናሳየው የማይበገረው የአንበሳ ወኔና የኃይል ሚዛን ነው። አንበሳ ዝምታው ፍርሃት አይደለም፣ ሲነሳ ግን የጫካውን ህግ ይለውጣል። የአማራ ፋኖም የገዢዎችን የባዶነት ዙፋን ያናጋው ለዚህ ነው። ማርቲን ሉተር ኪንግ በበኩሉ ነጻነት በጨቋኙ ፈቃድ በጭራሽ አይሰጥም፣ በተጨቋኙ ትግልና ብርታት እንጂ ይላል። የአማራ ህዝብ ሆይ ትግላችን የቅንጦት ወይም የስልጣን ሽሚያ አይደለም። ፈላስፋው ካርል ማርከስ የሚታገለው ሊሸነፍ ይችላል፣ የማይታገለው ግን አስቀድሞ ተሸንፏል እንዳለው እኛ አስቀድመን ላለመሸነፍ እስከ መጨረሻው እንታገላለን። በንስር ክንፍ ተነስተን ከፍታውን እንቆጣጠራለን። በአንበሳ መዳፍ ደግሞ የህልውናችንን ጠላቶች ድባቅ እንመታለን።